እነዚህ ሁለት ተማሪዎችም ፊልም በሚመስል መልኩ የአስተማሪያቸውን ፈተና ለመስረቅ በማሰብ ነበር በትምህርት ቤታቸው ጣራ ውስጥ በመሽሎክሎክ ወደ ቢሮ ሲገቡ ነበር በድንገት ይህ ነገር የገጠማቸው። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ መቼስ በትምህርቱ ዓለም አልፎ አልፎ መኮረጅና ማስኮረጅ የትምህርቱ ዓለም አንዱ አካል ቢሆንም ብዙ የትምህርት ተቋማት ግን ይህንን የተማሪዎች የኩረጃ ባህል እስከ መጨረሻው ለማጥፋት ሲጥሩ ይታያል። ታዲያ እኛም ለዛሬ የተለያዩ አስገራሚና አዝናኝ የተባሉ የኩረጃ ገጠመኞችን ሹክ ልንላችሁ ነውና አብራችሁን ቆዩ። 11ኛ በቀዶ ጥገና የታገዘው ኩረጃ። ይህ ቴክኖሎጂን ያማከለ የኩረጃ አይነት ከወደ ህንድ የታየ ሲሆን ነገሩ እንዲህ ነው። ይህ ተማሪ የሕክምና ፈተናውን እየሰራ ሳለ ድንገተኛ የፈተና ተቆጣጣሪዎች ቡድን ወደ ፈተና አዳራሹ በመግባት ተማሪዎችን መቃኘት ይጀምራሉ። ይህን ጊዜም በድንገት በአንድ ተማሪ የኋላ ኪስ ውስጥ የተደበቀ የሞባይል ስልክ ትኩረታቸውን ይስበዋል። በሰዓቱም በተማሪ ጆሮ ውስጥ የተቀበረውን እጅግ በጣም ትንሽ የሆነ የማዳመጫ መሳሪያ ባያገኙትም ስልኩን ግን ተቀብሎ ሲፈትሹት ስልኩ በብሉቱዝ አማካኝነት ከአንድ መሳሪያ ጋር ተገናኝቶ እንደሆነ ይረዳሉ። ይህም አሳፋሪ ክስተት የተፈጸመው በ2022 ሲሆን በህንድ ኢንዶር ሜዲካል ኮሌጅ ውስጥ ሲሆን ይህ ተማሪ የሕክምና ፈተናውን በተደጋጋሚ እየወደቀ ማለፍ ቢቸግረው ነበር ተስፋ በመቁረጥ ይህንን የኩረጃ መንገድ ቀይሶ ሲኮርጅ የተያዘው። በዚህም በተደረገው ምርመራ መሰረት መሳሪያው ከውጭ ካለ ሰው ጋር የሚያገናኝ ማይክሮፎንና ስፒከር ያለው ሲሆን ሌላ ሰው ከሌላኛው ክፍል ሆኖ መልሶችን እንዲነግረው የሚያስችል ነበር። የሚያስገርመው ነገር ይህ መሳሪያ በጆሮ ውስጥ የገባው በቀዶ ጥገና አማካኝነት በሕክምና ባለሙያ መሆኑ ነው። ምንም እንኳን ተማሪው ተይዞ ከፈተና ቢታገድም እሱን መሰል ተማሪዎች ግን ይህማ ለፍቷል፣ ለልፋቱ ዲግሪው ይገባዋል ሲሉ ለልፋቱ አድናቆትን ችረውታል። 10ኛ የሰውነት ላይ ማስታወሻዎች። አንዲት ተማሪ ማስታወሻዎቿን በጭኖቿ ላይ ጽፋ በቀሚሷ በመሸፈን ወደ ፈተና የገባች ሲሆን በፈተና መሃል ቀሚሷን ደጋግማ ስትገልብ ያስተዋላት ተቆጣጣሪዎች ነገርየውን ሲያጣሩ አነስተኛ ማስታወሻ ሆኖ ተገኝቷል። በተመሳሳይ ታሪክ ደግሞ አንድ ተማሪ ማስታወሻውን በሙሉ ሆዱ ላይ ጽፎ ቢገባም ነገር ግን በፈተናው ጭንቀት ምክንያት ማላብ ሲጀምርና ሸሚዙን ገልጦ ለማንበብ ሲሞክር ተይዟል። 9ኛ የውሃ ጠርሙስ። ሌላኛው ተማሪ ደግሞ በውሃ ጠርሙስ ላይ የሚለጠፈውን የንጥረ ነገር መረጃ ወይንም ኒውትሪሽን ላብ አስመስሎ መልሶችን በመጻፍ በጠርሙሱ ላይ የለጠፈ ሲሆን ለ20 ደቂቃ ያህል ጠርሙሱን በጥንቃቄ ያገላበጠ ሲኮርጅ የነበረው ተማሪ በመጨረሻ በተቆጣጣሪው ሊያዝ ችሏል። ለፈጠራው 10 ከ10 ቢሰጠውም ለአፈጻጸሙ ግን 0 አሰጥቶታል። 8ኛ ዘመናዊ የኩረጃ መሳሪያዎች። በየጊዜው አዳዲስ የኩረጃ ቴክኖሎጂዎችን የሚያስተዋውቁ የተለያዩ የኩረጃ መሳሪያዎችን የሚሸጡ ድረገጾች እየተስፋፉ የመጡ ሲሆን ለምሳሌ ይህ $80 የሚሸጠው ዘመናዊ ኮፍያ የጆሮ ማዳመጫ ቴክኖሎጂ በውስጡ የተደበቀለት ሲሆን ይህ ቴክኖሎጂ ድምፅን በቀጥታ ወደ ጆሮ ውስጥ ማስተላለፍ የጆሮ ታምቡርን ሳይነካ መልእክትን የሚያደርስ ሲሆን ኮፍያው ብሉቱዝ ስላለው ማንም ሳያውቅ በስልክ ጥሪ አማካኝነት መልስ ሊነግራችሁ የሚችል ሲሆን ነገር ግን በተጨባጭ ዓለም ኮፍያ አድርጎ ፈተና መግባት ስለማይፈቀድ ይህ ዘዴ ውጤታማ ላይሆን ይችላል። በሴፕቴምበር 2021 10 ተማሪዎች በዚህ ጫማ አማካኝነት ለመኮረጅ ሞክረው የነበረ ሲሆን እነዚህ ጫማዎች በሶላቸው ውስጥ የብሉቱዝ መሳሪያ የተገጠመላቸውና ወደ ጆሮ በሚላክ መልእክት ለመቀበል ታስበው የተሰሩ ነበሩ። የሚያስደነግጠው ግን የጫማዎቹ ዋጋ ሲሆን እነዚህ ጫማዎች ወደ $6800 ወይንም 600,000 የህንድ ሩፒ የሚጠጉ ሲሆን ለኩረጃ ይህን ያህል ወጪ ማውጣት ምን ያህል ኪሳራ እንደሆነ መገመት አያዳግትም። 7ኛ ስፓይደርማን። ፈተና ለማለፍ ሲባል ህይወትን አደጋ ላይ መጣል ምን ማለት እንደሆነ ለማየት ደግሞ ወደ ቢሃር ህንድ መሄድ የሚኖርብን ሲሆን እንደ አውሮፓውያን አቆጣጠር በ2015 ተማሪዎችና ወላጆች ኩረጃን ወደ አዲስና አደገኛ ደረጃ አሸጋግረውት ነበር። በካሜራ ላይ የተቀረጸው ይህ ምስል በታሪክ ካጋጠሙት ሁሉ እጅግ በጣም አሳፋሪ ሞኝነት የተሞላበት የኩረጃ ሙከራ ሲሆን በርካታ ሰዎች ልክ እንደ ስፓይደርማን የትምህርት ቤቱን ግድግዳ በመውጣት በመስኮት በኩል ለተማሪዎች መልስ የያዙ ወረቀቶችን
ሲያቀብሉ ፖሊሶችና የመገናኛ ብዙሃን በቦታው ላይ ሆነው ይመለከቱ የነበረ ሲሆን የተወሰኑ ፖሊሶች ጉቦ እየተቀበሉ ዝም እንዳሉ ክስ ቀርቦባቸዋል። በዚህ ምክንያት ከ700 በላይ ተማሪዎች ከትምህርት ገበታቸው ሲባረሩ ወደ 300 የሚጠጉ ወላጆች ደግሞ ታስረዋል። ቅጣቱም ከገንዘብ መቀጮ እስከ እስራት የሚደርስ ነበር። እስር ቤት ገብቶ ለምን ታሰርክ ሲባል ግድግዳ ላይ ወጥቼ ለልጄ መልስ ሳስኮርጀው ነው ብሎ መመለስ ምን ያህል እንደሚያሳፍር መገመት ቀላል አይደለም። 6ኛ ታሪካዊ ኩረጃ በቻይና። በጥንታዊ ቻይና ታዋቂው የኬጁ ፈተና ወይንም የመንግስት ባለስልጣን ለመሆን የሚሰጥ እጅግ ከባድ ፈተና ስለነበር ተማሪዎች በማይክሮስኮፕ የሚነበብ የሚመስል ጥቃቅን ጽሑፍ የተጻፉ ጥቅልሎችን በልብሳቸው ውስጥ ይደብቁና ይገቡ ነበር። አንዳንዴም በውስጥ ልብሳቸው ላይ ሙሉ መጽሐፍ ይጽፉ የነበረ ሲሆን በናንጂንግ ሙዚየም የሚገኝ አንድ የሐር ጨርቅ ላይ 11 ድርሰቶች በጥቃቅን ፊደላት ተጽፈው ተገኝተዋል። በዚያን ጊዜም ኩረጃ ሲገኝ ቅጣቱ ከባድ የነበረ ሲሆን ለምሳሌ በአንድ ወቅት ታንጊን የተባለ ቻይናዊና አንድ ጓደኛው የፈተና ጥያቄዎችን በጉቦ ለማግኘት በመሞከር ተይዘው በምርመራ ወቅት ከተሰቃዩ በኋላ ስልጣናቸውን ተነጥቀው እንዲሰደዱ ተደርገዋል። 5ኛ የጃፓን የኩረጃ ቡድን። በሜይ 2025 በጃፓን ኪዮቶ የሚኖረው ቻይናዊው ዋንግሉን ካሜራ የተገጠመለት መነጽርና የተደበቀ የብሉቱዝ ማዳመጫ በመጠቀም ጥያቄዎችን ፎቶ እያነሳ ለውጭ ሰዎች ሲልክ እነሱም መልሱን ሲነግሩት የተያዘ ሲሆን ይህ ብቻ ሳይሆን ዋንግ ከትልቅ የኩረጃ ቡድን ጋር ይሰራ የነበረ በመሆኑ ተማሪዎች በኢንክሪፕትድ መልእክት እየተላላኩ ገንዘብ በመክፈል ይህን አገልግሎት ያገኛሉ። አንዳንዶቹ ደግሞ ሌላ ሰው እንዲፈተንላቸው በሺዎች የሚቆጠር ዶላር የሚከፍሉ ሲሆን በዚህ ዘመቻ ከ800 በላይ ሰዎች ተሳትፎበት ጉዳዩ በጃፓን ከፍተኛ ቁጣን ቀስቅሶ ነበር። 4ኛ የአማዞን የኩረጃ ዕቃዎች። በገበያ ላይ በግልጽ የሚሸጡ የኩረጃ ዕቃዎችም ያሉ ሲሆን ለምሳሌ ወረቀት የሚወጣበት እስክሪብቶ፣ ስክሪን ያለውና ሲቆለፍ የሚጠፋ ካልኩሌተር እንዲሁም ጽሑፍን አንብቦ ወደ ድምፅ የሚቀይር ስካኒንግ ፔን የሚጠቀሱ ሲሆን ፕሮግራም የተደረጉ ካልኩሌተሮችም ሌላኛው ማስታወሻ ለመያዝ የሚያስችሉ የኩረጃ ማሽኖች ናቸው። ከዚህ በተጨማሪም በቆዳ ቀለም የተሰራ በጣም ትንሽ የጆሮ ማዳመጫና የአንገት ሐብል የሚመስል ማስተላለፊያ በአማዞን ላይ በ$45 ብቻ የሚሸጡ መሳሪያዎች ናቸው። 3ኛ የቴክኖሎጂ ኩረጃዎች። በ2016 ታይላንድ ውስጥ የሕክምና ተማሪዎች ካሜራ ባለው መነጽር ጥያቄውን ፎቶ እያነሱ ወደ ውጭ ይልኩና መልሱ ወደ ስማርቶች ይላክላቸው የነበረ ሲሆን ይህን ለማድረግ እያንዳንዳቸው $24,000 ከፍለው ነበር። በተመሳሳይ በሲንጋፖርም አንዲት የቲዩቶሪያል ማዕከል ኃላፊ ካሜራና የጆሮ ማዳመጫ በመጠቀም ለተማሪዎች መልስ ስትሰጥ የተያዘች ሲሆን ሴትዮዋ በስተመጨረሻ በዚህ ስራዋ ከሀገር ኮብልላለች። 2ኛ የማንነት ኩረጃ። 2008 አካባቢ ሳም ኤሻሆፍ የተባለ ተማሪ ከፍተኛ ውጤት እያመጣ ለሌሎች ተማሪዎች የኮሌጅ መግቢያ ፈተና ይፈተን የነበረ ሲሆን የራሱን ፎቶ በመጠቀም ነገር ግን በተማሪዎቹ ስም ሐሰተኛ መታወቂያ ያዘጋጃል። ለዚህ አገልግሎቱ እስከ $2,500 ያስከፍል የነበረ ሲሆን ብዙ ተማሪዎችን ካሳለፈ በኋላ በመጨረሻ ተይዞ ለእስራት ተዳርጓል። 1ኛ ሚሽን ኢምፖሲብል። በኬንታኪ ዩኒቨርሲቲ ሄንሪ ሊንች እና ትሮይ ኪት የተባሉ ተማሪዎች ልክ እንደ ፊልም ሁሉ በአየር ማስተላለፊያ ቱቦ ውስጥ በመሽለክ የፈተና ወረቀት ለመስረቅ ሞክረው የነበረ ሲሆን ሌሊት 8 ሰዓት ላይ ከጣራው በኩል ወርደው የመምህራቸውን ቢሮ ቢከፍቱም ነገር ግን አንድ የረሱት ነገር ነበር። መምህሩ በቢሮ ውስጥ ስራ እየሰራ ስለነበር ልክ በሩን ሲከፍቱት አያቸውና ፖሊስ እንደሚጠራ ሲነግራቸው ተማሪዎቹ ሮጦ ቢያመልጡም በኋላ ላይ ተይዘው ክስ ተመስርቶባቸዋል። ለማጠቃለል ያህልም ተማሪዎች ለመኮረጅ የሚያወጡት ጉልበትና ገንዘብ ተምሮ ለማለፍ ከሚያስፈልገው በላይ እየሆነ የመጣ ሲሆን አንዳንድ ጊዜ የሚፈጥሯቸው ዘዴዎች በእውነት ጥበብ የታከለባቸው ቢሆኑም መጨረሻቸው ግን አብዛኛውን ጊዜ ውድቀትና ውርደት ነውና ሁላችንም በራሳችን ሰርተን ጥረን እንለፍ እያልኩኝ የዛሬን አበቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልን።